ዓለም ካበቃላት 5 ዓመታት አልፈዋል። የሰው ልጅ የመጨረሻ ተስፋውም ከምድር በታች መደበቅ ነበር። ነገር ግን ባንከሩ መደርመስ ሲጀምር መደበቂያው ወደ መቃብርነት ተቀየረ። ዛሬም አቀርብላችሁ በ2026 የወጣውን ግሪንላንድ የተባለ አክሽንና አድቬንቸር ዘውግ ያለውን ምርጥ ፊልም ሲሆን ለቻናሉ አዲስ የሆናችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ኮሜት ምድርን መጥቶ ከዓለም ሕዝብ 75 በመቶ የሚሆነውን ካጠፋ 5 ዓመታት አልፈዋል። የኮሜቱ ስብርባሪዎች አሁንም በከባቢ አየር ውስጥ ስለሚገኙ አየሩ ተበክሏል። ቀሪ የጨረር መርዞች በመኖራቸው ምክንያት የመሬት መንቀጥቀጥና የኤሌክትሮማግኔቲክ አውሎ ንፋሶች የተለመዱ ክስተቶች ሆነዋል። የሰው ልጆችም ከምድር በታች ባሉ መጠለያዎች ውስጥ ከመኖር ውጪ ሌላ አማራጭ የላቸውም። ጆንም ከቤተሰቦቹ ጋር ግሪንላንድ በሚገኝ አንድ ባንከር ውስጥ ይኖራል። እሱም እንደ መሐንዲስና እንደ አሰሳ አድራጊነት ይሰራል። ይህ ማለትም የhazmat መከላከያ ልብስ በመልበስ አልፎ አልፎ ዓለም ያለችበትን ሁኔታ ለመቃኘት ከመጠለያው ይወጣል። አንድ ቀንም በመሬቱ ላይ ሌላ ስንጥቅ መፈጠሩን ይመለከታል። በመቀጠልም ጆን ወደ ባህሩ ዳርቻ ሲያመራ በርካታ የህይወት አድን ጀልባዎችን ከተከሰከሰ መርከብ ጋር ያገኛል። በመጀመሪያ ሁሉንም የህይወት አድን ጀልባዎችን ቢፈትሽም ምንም ጠቃሚ ነገር አላገኘባቸውም። በመቀጠልም በመርከቧ ላይ ባለው ቀዳዳ በኩል ወደ ውስጥ በመግባት ይዟቸው ሊመለስ የሚችላቸውን አንዳንድ ጠቃሚ መሳሪያዎችን ያገኛል። ወደ መርከቧ ጠለቅ ብሎ ሲገባም የመላው የመርከቧን ሰራተኞችን አስክሬን ይመለከታል። በአንድ መሳቢያ ውስጥም የሚያምር የአበባ ምስል ያለበትን የማስታወሻ ደብተር አግኝቶ ይወስደዋል። በዚያው ቅጽበት አደገኛ አውሎ ንፋስ እየመጣ መሆኑን ከመጠለያው በራዲዮ ይነገረዋል። የኤሌክትሮማግኔቲክ አውሎ ንፋሱ በከፍተኛ ፍጥነት ከጀርባው እየተከተለው ሲመጣ ጆን ባለ በሌለ ኃይሉ መሮጥ ይጀምራል። እንደ ዕድል ሆኖም ጆን አውሎ ንፋሱ ከመድረሱ በፊት በሩን ዘሎ በመግባት በሰዓቱ ለመዝጋት ቻለ። የሥራ ባልደረቦቹም ከበሽታ አምጪ ተዋሲያንና ከጨረር ካጸዱት በኋላ ጆን ለሞት ምን ያህል ተቃርቦ እንደነበር እያሰበ በድንጋጤ ይቀመጣል። ከዚያም የስነ ልቦና ባለሙያውን ለማማከር ይወስንና የዓለም ሁኔታ ምን ያህል እንግዳ እንደሆነበት ይነግረዋል። ባለሙያውም ሁሉም ሰው ውስጡን በስነ ልቦና ጠባሳ ውስጥ እያለፈ እንደሆነና እንዳልተጎዱ ሆነው ለመታየት እንደሚሞክሩ ያስረዳዋል። ስለዚህ ጆንን ማስመሰሉን እንዲያቆምና ለቤተሰቡ ግልጽ እንዲሆን ይመክረዋል። ይህ በእንዲህ እንዳለ የጆን ሚስት አሊሰን ስለ ግብዓቶችና ሀብቶች እጥረት ስለሚጨነቁ ሌሎች የባንከሩ መሪዎች ጋር ስብሰባ ላይ ነበረች። እሷም ጆን በሰላም መመለሱን የሚገልጽ ማስታወሻ ይደርሳታል። በዚያው ሰዓት ዶክተር አሚና ኮሜቱ ስለፈጠረው ጉድጓድ ከሌሎች ባንከሮች ሳይንቲስቶች ጋር በመሆን ያሰባሰቡትን መረጃ ታካፍላለች። የጉድጓዱ ስፋትና ቅርጽ በዙሪያው ራዲዮ አክቲቭ አውሎ ንፋሶች እንዳይፈጠሩ የሚከላከል ሲሆን ጥልቀቱ ደግሞ የተበከለ አየር ወደ ውስጥ እንዳይገባ ያግዳል። ይህም አካባቢውን ለመኖሪያነት ምቹና አስተማማኝ ሊያደርገው እንደሚችል ይጠቁማል። ሆኖም አዳም ጉድጓዱ የሚገኘው በደቡብ ፈረንሳይ እንደሆነና በአውሮፓ ደግሞ የእርስ በእርስ ጦርነት እየተካሄደ መሆኑን ያስታውሳታል። በድንገት የመሬት መንቀጥቀጥ ተከስቶ መላውን ባንከር ያናውጠዋል። ሁሉም ሰዎች እስኪያልቅ ድረስ ዝም ብለው ከጠበቁ በኋላ ሁሉም ወደ ስራቸው ይመለሳሉ። በስብሰባው ላይ አንድ ሰው በቅርብ ጊዜ የመሬት መንቀጥቀጥ በተደጋጋሚ እየተከሰተ መሆኑን ያስተውላል። አሚናም የምድር ንጣፎች እንደገና እየተንቀሳቀሱ መሆናቸውንና ይህም በአካባቢው ላይ ከፍተኛ እንቅስቃሴ እየፈጠረ እንደሆነ ታስረዳለች። አንዱ ወታደር ግን ባንከሩ የኮሜቱን ምት መቋቋም ከቻለ ይህንንም መቋቋም ይችላል ሲል በልበ ሙሉነት ይናገራል። በመቀጠል አሊሰን ከውጪ የድረሱልኝ ጥሪ እንደደረሳቸው ለሁሉም ታስታውሳለች። አዳም ግን ተጨማሪ ስደተኞችን ለመቀበል የሚያስችል ግብዓቶች እንደሌላቸውና የበሽታ ስርጭት ስጋት እንዳለ በመጥቀስ ጉዳዩ እንዲዘጋ ይፈልጋል። ሆኖም አሊሰን ማንኛውም ውሳኔ በድምፅ ብልጫ መወሰን እንዳለበት ትሞግታለች። እጅ በማውጣት በተካሄደው የድምፅ አሰጣጥ አብዛኛው ቡድን ከአሊሰን ጎን ይቆማል። በዚህም መሰረት በሚቀጥለው ቀን የበረዶ ላይ ተሽከርካሪ እንዲላክ ይስማማሉ። ትንሽ ቆይቶ ጆን በባንከሩ ውስጥ የተበላሹ ቧንቧዎችን በመጠገን ላይ እያለ አሊሰን ልጃቸው ናታንን ከውጪ ታገኘዋለች። እሷም በቁጣ እየገሰጸችው ጆን በአሰሳው ስራው ምክንያት በየምሽቱ ምን ያህል ክፉኛ እንደሚስል አጥብቃ ታሳስበዋለች። በእራት ሰዓት ላይ ጆን ከመርከቧ ላይ ያገኘውን አበባ ለአሊሰን በስጦታ መልኩ ያበረክትላታል።
ከዛም ናታን ወደ ውጭ ወጥቶ እንደነበር አሊሰን ለአባቱ እንዲናዘዝ ታደርገዋለች። ጆንም በዚህ ተቆጥቶ ናታን ከምግብ ጠረጴዛው ተነስቶ እስከሚሄድ ድረስ ይጮሁበታል። ጥንዶቹም ለመደነስ ቢሞክሩም አሊሰን የጆን ሳል እንደገና ማገርሸቱ ያሳስባታል። በክፍሉ ውስጥ ናታን በእጅ ባትሪውና በአንሶላ ልብሱ ላይ በፈጠራቸው ቀዳዳዎች በመታገዝ በጣሪያው ላይ የከዋክብት ብርሃን እንዲታይ ያደርጋል። ይህም ውጪ ሆኖ ሰማዩን እያየ እንደሆነ እንዲያስብ ይረዳዋል። በማግስቱ ጆን በባንከሩ ግድግዳዎች ላይ አንዳንድ ስንጥቆችን ያስተውላል። በሌላ በኩል የበረዶ ላይ ተሽከርካሪ ወጥቶ በርካታ የተረፉ ሰዎችን ይታደጋል። ቡድኑም ወደ ባንከሩ እየተመለሰ ባለበት ወቅት በተሽከርካሪው ላይ በቂ ቦታ ባለመኖሩ ምክንያት ትተዋቸው የመጡ ሰዎችን ለመውሰድ ለሁለተኛ ዙር ጉዞ ፍቃድ ይጠይቃሉ። አዳም ግን በቂ ቦታና ግብዓት እንደሌላቸው በመጥቀስ ወዲያውኑ ውድቅ ያደርገዋል። በዚያው ቅጽበት አካባቢው በሌላ የመሬት መንቀጥቀጥ ይመታል። በዚህም ምክንያት ከተሽከርካሪው ጋር የነበራቸው ግንኙነት ይቋረጣል። የዚህኛው የመሬት መንቀጥቀጥ ኃይል ካለፉት ጊዜያት የተለየ በመሆኑ ሰዎችና የቤት ዕቃዎች እንዲወድቁ ምክንያት ሆኗል። በድንገትም በተለያዩ ክፍሎች ውስጥ ጣሪያዎች መደርመስ ይጀምራሉ። ይሄም ሰዎችን ለጉዳትና ለሞት ይዳርጋል። አንዳንድ ፍርስራሾችም የጆንን ጭንቅላት ይመቱታል። የአቧራው መነሳትም ሳሉን ያባብሰዋል። ሆኖም ግን አንድ ጓደኛው ከነበረበት ክፍል እንዲወጣ ይረዳዋል። ባንከሩም እንደገና ሲናወጥ የማስጠንቀቂያ ደውል ይሰማል። ወዲያውኑም በአቅራቢያው የፍንዳታ ድምፅ ይሰማል። ጆንም ፍርስራሽ ተጭኗት የነበረችውን አሊሰንን ለማዳን ወደ ቢሮዋ በፍጥነት ያመራል። ደግፎ ካነሳት በኋላም ሁለቱም ልጃቸውን ፍለጋ ይሄዳሉ። እነሱም ናታንን በክፍል ውስጥ ጭንብል አድርጎ ቢያገኙትም አሁንም የመተንፈስ ችግር ነበረበት። ጆንም ከባንከሩ ለመውጣት እንዲችሉ ተጨማሪ ጭንብሎችን ፍለጋ ለመፈለግ ከመሄዱ በፊት ለቤተሰቡ የሚችሉትን ያህል ቁሳቁሶችን እንዲሰበስቡ ይነግራቸዋል። በባንከሩ ውስጥ ሰዎች ተደናግጠው ወዲያና ወዲህ ቢሮጡም ጆን ወደ መቆለፊያው ሳጥኖቹ በመሄድ ጥቂት ጭንብሎችን ይዞ ለመመለስ ቻለ። ናታንም ወዲያውኑ ጥሩ ስሜት ሲሰማው ቤተሰቡ ጉዟቸውን ወደ ውጪ ይጀምራሉ። መንቀጥቀጡ ባለመቆሙ ምክንያት ግድግዳዎቹ መፈራረስ ይጀምራሉ። በከፊል ብቻ በተከፈተው የመውጫ በር ላይ የተጨነቁ ሰዎች ተሰብስበዋል። ጆንም በዚህ በር በኩል መውጣት እንደማይችሉ ሲረዳ ቤተሰቡን ወደ ምስራቃዊ ዋሻ ይመራቸዋል። እዛ ሲደርሱ ግን በሚያሳዝን ሁኔታ ዋሻው መደርመሱን ይረዳሉ። ሆኖም ይህ ብቸኛ አማራጫቸው በመሆኑ ጆን ቤተሰቡ በፍርስራሹ ስር እየተሳቡ እንዲያልፉ ያደርጋል። መንቀጥቀጡ ፍርስራሹ በላያቸው ላይ እንዲወድቅ ሊያደርገው ቢቃረብም እነሱ ግን በፍጥነት በመንቀሳቀስ ዋሻውን አቋርጠው ሌላኛውን በር ያገኙታል። ጆን በሩን ለመክፈት አንድ ቁልፍ ሲጫን የሞተሩ ከፍተኛ ኃይል ክፍሉን በበለጠ ፍጥነት እንዲፈራረስ ያደርገዋል። ቤተሰቡም በፍጥነት በመሮጥ በሰላም ወደ ውጪ ይወጣሉ። የተረፉ ሰዎች በየአቅጣጫው ሲሮጡ የምድር ውስጥ የውሃ ምንጮች በኃይል ወደ ላይ መፈናጠር ይጀምራሉ። ጥንዶቹም ናታን ከዓይናቸው ስር ሲጠፋባቸው ተመልሰው ሲሄዱ የወደቀችውን አሚናን እየረዳት ያገኙታል። እነ ጆን እሷንም ይዘው የተረፉ ሰዎች ለማምለጥ ወደሚሳፈሩባቸው ጀልባዎች ወደሚገኙበት ባህር ዳርቻ ይሮጣሉ። ጀልባዎቹ ላይ የተከማቸው ሰዎች ብዛት ከመጥለቅለቁ የተነሳ አንዱ ጀልባ በጎኑ ተገልብጦ ሕዝቡን ወደ ባህር ውስጥ ይከተዋል። አንዳንድ ሰዎች የአዳምን ጭንብል ለመንጠቅ ሲሞክሩ አሊሰንና ጆን እሱን ተመልክተው ለመርዳት ይሄዳሉ። በዚህም ጊዜ አንድ ሰው ጆን ላይ ዘሎ በመውጣት ጭንብሉን ይነጥቀዋል። ከዛም በኋላ እሱና አሊሰን አዳምን ወደ ባህር ዳርቻው ያወጡታል። የቀረው አንድ ጀልባ ብቻ በመሆኑ ጆን ቤተሰቡንና ጥቂት የተረፉ ሰዎችን በፍጥነት ወደ ጀልባ ውስጥ ያስገባቸዋል። አሊሰን የሚቻለውን ያህል ብዙ ሰው ለመጫን ብትፈልግም የጀልባው አሽከርካሪ ግን ክብደት ከበዛ ጀልባው እንደሚሰምጥ ይነግራታል። በዚህም ምክንያት በሰዎቹ ፊት ላይ በሩን ከመዝጋት ውጪ ሌላ አማራጭ አልነበራቸውም። በውጪ የተቀሩት ሰዎችም ጀልባው እስኪነሳ ድረስ ጀልባው ላይ ተንጠልጥለው ነበር። በዚያው ቅጽበት አንድ ግዙፍ ማዕበል መጥቶ የባህር ዳርቻውን በመምታት ማምለጥ ያልቻሉትን ሰዎች በሙሉ ይገላቸዋል። የነጆን ጀልባ በማዕበሉ ቢወዛወዝም በአሽከርካሪው ብቃት ማዕበሉን አልፎ በሰላም መጓዙን ይቀጥላል።
ከጥቂት ደቂቃዎች በኋላ ጆን መሳሪያውን በመጠቀም የአየሩ ሁኔታ ንጹህ መሆኑን ያረጋግጣል። በዚህም ምክንያት ጭንብላቸውን ያወልቃሉ። ከዛም ቡድኑ ወዴት መሄድ እንዳለባቸው ይወያያሉ። አይስላንድ ጠፍታ ስለነበር በአቅራቢያቸው የሚገኘው መዳረሻ እንግሊዝ እንደሆነ ይስማማሉ። ከጥቂት ሰዓታት በኋላ የጀልባው ሞተር መስራት ያቆማል። ጆንም ሞተሩን መርምሮ በመጠገን ጉዞአቸውን እንዲቀጥሉ ያደርጋል። ሌሊት ላይ ሲመሽ ናታን በመጨረሻም እውነተኛዎቹን ከዋክብት በማየቱ በደስታ ይሞላል። ከጥቂት ቀናት በኋላ የጀልባው ነዳጅ በማለቁ ጉዟቸው ይቋረጣል። ቡድኑም ምግባቸውን በቁጠባ እየተጠቀሙ ባህሩ ወደሚወስዳቸው ቦታ ለመንሳፈፍ ይገደዳሉ። ከረጅም ጥበቃ በኋላ ጀልባዋ በመጨረሻ የየብስ ክፍል ላይ ትደርሳለች። ቡድኑም ወደ ውጪ ሲመለከቱ ሊቨርፑል መድረሳቸውን አውቀው ይገረማሉ። ጆንም መሳሪያውን ተጠቅሞ አየሩ ንጹህ መሆኑን ካረጋገጠ በኋላ መጠለያ መፈለግ እንዳለባቸው ይናገራል። ሆኖም ግን ዝቅ ብለው ሲመለከቱ አካባቢው በከፊል በጎርፍ መጥለቅለቁን ያስተውላሉ። ጆን መቅዘፊያ ወስዶ ጀልባዋ ደረቅ መንገድ እስክትነካ ድረስ መቅዘፍ ይጀምራል። ቡድኑም ከጀልባዋ ወርደው ከተማዋ ባዶ መሆኗን ይመለከታሉ። ነገር ግን በመንገዱ መጨረሻ ጥቂት ሰዎችን አይተው ሲከተሏቸው የአካባቢው ነዋሪዎች ለመኖር የሚታገሉበትን መንደር ያገኛሉ። ጆንም ብዙዎቹ ታማሚ መሆናቸውንና በዚህ ሁኔታ ብዙም ሊቆዩ እንደማይችሉ ያስተውላል። የጆን ቡድን የጩኸት ድምጽ ሰምተው ወደዚያ ያመራሉ። እዛም በታጣቂ ወታደሮች የሚጠበቅ አንድ ባንከር ፊት ለፊት የሚቃወሙ የሰዎች ስብስብ ያገኛሉ። አዳምም ወደ በሩ በፍጥነት በመሄድ ሰዎቹ ከግሪንላንድ ጣቢያ የመጡ የመንግስት ባለስልጣናት መሆናቸውን በመግለጽ የአስቸኳይ ጊዜ ጥገኝነት ይጠይቃል። ወታደሮቹም መታወቂያ እንዲያሳዩ ቢጠይቋቸውም መታወቂያ የነበራት አሊሰን ብቻ በመሆኗ እንድትገባ የተፈቀደላት ለሷ ብቻ ነበር። አዳምም ከወታደሮቹ ጋር መጨቃጨቅ ሲጀምር ህዝቡ ይበልጥ ይቆጣል። በመጨረሻም አንዱ ወታደር አዳምን ተኩሶ ይገለዋል። ሌላ በዘፈቀደ የመጣ ሰው ለመግባት ሲሞክር እሱም ይገደላል። የማስጠንቀቂያ ደውሉም ሲጮህ ወታደሮቹ በሩን ይዘጉታል። በዚያው ቅጽበት በሰማይ ላይ አውሎ ንፋስ ይታያል። ህዝቡም በድንጋጤ መሸሽ ይጀምራል። አሚና እና የጆን ቤተሰብ አንድ የቫን መኪና ለማስቆም ይሮጣሉ። ሹፌሩን ኦቢንም ወደ ለንደን እንዲወስዳቸው ይጠይቁታል። ኦቢም ክፍያ ስለፈለገ እንዲሳፈሩ ይፈቅድላቸዋል። ጆን የእጅ ሰዓቱን ለኦቢ ክፍያ ከሰጠው በኋላ መኪናው በከፍተኛ ፍጥነት ከከተማዋ በመውጣት ከአውሎ ንፋሱ በሰዓቱ አመለጠ። አሊሰንም ናታንን ለማረጋጋት ታቅፈዋለች። አሚና ግን በአዳም ሞት ምክንያት በሐዘን ተውጣለች። ኦቢም ሰዎች ተስፋ ስለቆረጡ ለምግብ ሲሉ ማንኛውንም ሰው እንደሚገሉ ያስረዳቸዋል። ከጥቂት ሰዓታት በኋላ የቫን መኪናው ለእረፍት በጫካ መሃል ይቆማል። ኦቢ ሲጋራ እያጨሰ ከ12 ዓመታት በፊት ከናይጄሪያ ወደ እንግሊዝ እንደመጣና በዚህም እንደማይጸጸት ይነግራቸዋል። ጆንም ስለ ፈረንሳይ ሁኔታ የሚያውቀው ነገር ካለ ይጠይቀዋል። ኦቢ ግን አካባቢው በጣም አደገኛ መሆኑንና ስለ ጉድጓዱ የሚወራው ወሬ ሐሰት እንደሆነ እንደሚያምን ይነግረዋል። በዚህም ጊዜ በድንገት ከፍተኛ ድምጽ ይሰማል። እነ ጆንም በርካታ የኮሜት ስብርባሪዎች ከሰማይ እየረገፉ መሆናቸውን ይረዳሉ። ስብርባሪዎቹ በላያቸው ላይ አልፈው የዛፎቹን ጫፍ ከማውደማቸው በፊት ሁሉም ሰው አንዳንድ ዛፍ ላይ ይጠመጠማል። የሚፈጠረው ንፋስ እጅግ ኃይለኛ ቢሆንም ቡድኑ እንዳይበሩ ዛፉን አጥብቀው በመያዝ ይተርፋሉ። ኦቢም ይቺ መኪና ያለችኝ ብቸኛ ንብረቴ ናት በማለት ወደ ቫን መኪናው ይሮጣል። ሆኖም ስብርባሪዎቹ መሬት ላይ መውደቅ ስለጀመሩ አንዱ ስብርባሪ ኦቢን ይገለውና መኪናውንም ያወድማታል። የስብርባሪዎቹ ዝናብ ካበቃ በኋላ አሚናና የጆን ቤተሰብ ቦርሳቸውንና ከመኪና ውስጥ ያገኟቸውን ጠቃሚ ቁሳቁሶች ሰብስበው ጉዟቸውን በእግር ይቀጥላሉ። በመጨረሻም ለንደን ይደርሱና የአንድ ትልቅ ህንጻን በር ያንኳኳሉ። አንድ ትንሽ ቀዳዳም ተከፍቶ ማኬንዚ መሳሪያዋን ወደ እነሱ ትደቅናለች። ነገር ግን የድሮ ጓደኞቿ መሆናቸውን ስታውቅ ወዲያውኑ መሳሪያውን አውርዳ ወደ ውስጥ ታስገባቸዋለች። በመቀጠልም ቦታውን ታስጎበኛቸዋለች። ህንጻው የጡረተኞች መኖሪያ በመሆኑ እዚያ ያሉት የተረፉ ሰዎች በሙሉ አረጋውያን ነበሩ። ማኬንዚም ይህንን የህንጻውን ክፍል ማሸግ እንደቻለችና የኃይል ማመንጫው የአየር
የአየር ማጣሪያ ስርዓቱን እንዲሰራ እንዳደረገች ትነግራቸዋለች። ቡድኑም እራት ሰዓት ላይ ጥቂት ምግብና መጠጥ አግኝተው ዘና ማለት ቻሉ። ጆንም ስለ ጉድጓዱ ይጠይቃል። ማኬንዚም ወሬውን ብትሰማም እውነት መሆኑን ግን እርግጠኛ እንዳልሆነች ትነግረዋለች። በውጪ ባለው መንገድ ላይ የጩኸት ድምፅና የተኩስ ድምፅ ይሰማል። ማኬንዚም ለንደን ከእንግዲህ ደህንነቷ የተጠበቀ እንዳልሆነ ታረጋግጥላቸዋለች። ቆይቶም አሊሰን ለመተኛት ብትሞክርም ጆን በመታጠቢያ ቤት ውስጥ ሲስል ትሰማዋለች። ወደ ጆን ጋር ስትሄድም በመታጠቢያው ላይ ደም ትመለከታለች። ጆንም የተለመደ የአፍንጫ ደም መፍሰስ እንደሆነ ሊያሳምናት ቢሞክርም አሊሰን ግን አላመነችውም። በዚህ ጊዜ ጆን ሚስጥሩን ይነግራታል። ጆንም በባንከር ውስጥ የነበረው አንድ ሐኪም የደም መፍሰስ ምልክት እንደሆነና ለመኖር የቀረው ከ6 እስከ 8 ሳምንት ብቻ እንደሆነ እንደነገረው ይገልጽላታል። አሊሰንም ይህንን ሰማ በከፍተኛ ድንጋጤ ሐዘን ውስጥ ትወድቃለች። እሷም የጆንን የመጨረሻ ቀናት እንደ ቤተሰብ በሰላም ለማሳለፍ በዚያ የጡረተኞች መኖሪያ ውስጥ ለመቆየት ትወስናለች። ነገር ግን ጆን በዚያ ቦታ መሞት አልፈለገም። ከመሞቱም በፊት ለቤተሰቡ አዲስ መኖሪያ ማግኘት ይፈልጋል። በሚቀጥለው ቀን ማኬንዚ በጡረተኞቹ መኖሪያ ውስጥ ካሉት በርካታ የተተዉ መኪናዎች አንዱንና ራሳቸውን እንዲከላከሉ አንድ መሳሪያ ትሰጣቸዋለች። ማኬንዚም ለመጨረሻ ጊዜ አቅፋ ከተሰናበተቻቸው በኋላ አሚናና የጆን ቤተሰቦች ጉዟቸውን ይጀምራሉ። ከጥቂት ሰዓታት በኋላ ገጠራማውን አካባቢ ሲያቋርጡ ናታን በሐዘን እንደተዋጠ ጆን ያስተውልና ጨዋታ እንዲጫወቱ ሐሳብ ያቀርባል። ነገር ግን በድንገት አንድ ጥይት የመኪናውን መስታወት ሰብሮ በመግባት አሚናን ይመታታል። እዛውም ሕይወቷ ያልፋል። በጫካ ውስጥ የተደበቁት አንዳንድ ሰዎች መኪናውን መስረቅ ስለፈለጉ ሞተሩን እንዳይመቱት ጥንቃቄ እያደረጉ መተኮስ ይጀምራሉ። ጆንም ወዲያውኑ ከመኪናው ጀርባ በመሸሸግ ወደ እነሱ የሚጠጉ ዘራፊዎችን በመሳሪያው መግደል ይጀምራል። አንድ ሰው ብቻ ሲቀራቸውም ጆን ጥይት ያልቅበታል። ነገር ግን እንደ ዕድል ሆኖ አሊሰን ሌላ መሳሪያ ስለነበራት ሰውየው ጉዳት ሳያደርስባቸው ቀድማ ተተኩስበታለች። እነ ጆንም ጥቂት ጊዜ ተረጋግተው ከቆዩ በኋላ ጉድጓድ ቆፍረው አሚናን ይቀብሯታል። ጆንም ለመጨረሻ ጊዜ የመሰናበቻ ጸሎት ያደርጋል። ከጥቂት ሰዓታት በኋላ ቤተሰቡ አንድ ሰፊ የበረሃ ቦታ ላይ ደርሳሉ። ይህም ስፍራ የእንግሊዝ ቻናል ተብሎ የሚታወቅ ደርቆ የቀረ የባህር ክፍል ነበር። ጉዟቸውንም ሲቀጥሉ በመሬቱ ላይ በርካታ መርከቦችና ኮንቴነሮችን እንዲሁም አንድ የጥንት የስፔን መርከብ ይመለከታሉ። ጥቂት ኪሎ ሜትሮችን እንደተጓዙ ግን መንገዱን በማይንቀሳቀሱ መኪኖችና በተረፉ ሰዎች ተዘግቶ ያገኙታል። እነሱም በእንግሊዝና በፈረንሳይ መካከል በጣም አደገኛ በሆነ የገመድ ድልድይ ብቻ ሊሻገሩት የሚችሉት ሰፊ ገደል መኖሩን ያስተውላሉ። ናታንም በጣም ስለፈራ እንደማይችል ይናገራል። ስለዚህም ጆን ለልጁ ማበረታቻና አርአያ ለመሆን ቀድሞ መጓዝ ይጀምራል። ቤተሰቡም በጣም በጥንቃቄና በዝግታ ገመዱ ላይ መራመድ ይጀምራሉ። ጆንም በሚያስለው ጊዜ ሊንሸራተት ቢቃረብም ነገር ግን በፍጥነት ራሱን ይቆጣጠራል። በድንገትም በጣም ኃይለኛ ንፋስ መንፈስ ይጀምርና ድልድዩን ማወዛወዝ ይጀምራል። በዚህ ምክንያት ሁሉም እንዳይወድቁ ድልድዩን አጥብቀው ለመያዝ ይገደዳሉ። እንደ ዕድል ሆኖም ንፋሱ በፍጥነት ስለቆመ ቤተሰቡ በገደሉ መካከል ወዳለው ድንጋይ እስኪደርሱ ድረስ ጉዟቸውን ይቀጥላሉ። ከድንጋዩ ወደ ሌላኛው የገደል ማዶ የሚያሻግሩ ሁለት መሰላሎች አሉ። እነ ጆንም ለጥቂት ጊዜ ለማረፍ ሲቀመጡ የመሬት መንቀጥቀጥ ይከሰታል። ሆኖም ግን ማንም አልወደቀም። በመቀጠልም ሶስቱም በመሰላሉ ላይ ተኝተው እየተሳቡ መጓዝ ይጀምራሉ። ነገር ግን የመሬት መንቀጥቀጡ እንደገና ሲከሰት ቆም ብለው መሰላሉን አጥብቀው ለመያዝ ይገደዳሉ። ከገደሉ ግድግዳዎች ላይም ድንጋዮች መውደቅ ይጀምራሉ። ብዙም ሳይቆይ የገመድ ድልድዩ ተበጥሶ በርካታ ሰዎች ወደ ገደሉ ውስጥ ተከስክሰው ይሞታሉ። በሌላኛው መሰላል ላይ የነበረው አንድ ሰው ድልድዩ መበጠሱን ተመልክቶ ተመልሶ ለመሄድ ሲሞክር ሌላኛውን ሰው ወደ ገደሉ ይገፋዋል። መሰላሉን መሸራተት በመጀመሩ ሰውየው ዘሎ ናታን ላይ ያርፋል። በዚያው ቅጽበት የድንጋይ ክምችቱ ተደርምሶ ሁለተኛው መሰላልና ሌሎች ሰዎች አብረው ይወድቃሉ። ነገር ግን ከሁለተኛው መሰላል ላይ የዘለለው ሰውዬ ለመቆየት ስላልቻለ ተንሸራቶ ወደ ገደል ውስጥ ይወድቃል። ናታን ግን የመሰላሉን ጠርዝ አጥብቆ በመያዙና በወላጆቹ
በወላጆቹ እርዳታ ወደ ላይ ለመውጣት ቻለ። የተቀሩት ድንጋዮችም መደርመስ ሲጀምሩ ቤተሰቡ በፍጥነት ተንቀሳቅሰው በመጨረሻም ወደ ፈረንሳይ ይደርሳሉ። እነሱም ጉዞአቸውን በእግር ይቀጥላሉ። ሆኖም ግን የፈለገውን ያህል ቢጓዙም የሚያዩት ነገር ምድረ በዳ የሆነ መሬት ብቻ ነበር። በድንገት ግን የተኩስ ድምፅ ይሰሙና ዴኒስ የተባለ ሰው መሳሪያ ይደቅንባቸዋል። እሱም ዘራፊዎች አለመሆናቸውን ሲረዳ መሳሪያውን አውርዶ ወደ ቤቱ ሊወስዳቸው ሀሳብ ያቀርባል። እነሱም ከጥቂት ደቂቃዎች በኋላ ሰሜን ፈረንሳይ ይደርሳሉ። ዴኒስ በአሁኑ ጊዜ የሚኖረው በአሮጌ ፋብሪካ ውስጥ ሲሆን ፋብሪካው ኃይል የሚያገኘው በፀሐይ ብርሃን በሚሰራ የመኪና ሞተር ነው። ዴኒስ ከልጁ ካሚል ጋር እና ከሚስቱ ጋር ያስተዋውቃቸዋል። ሚስቱ በጨረር መርዝ ምክንያት የነርቭ ስርዓቷ ስለተጎዳ መናገር የማትችልና በዊልቸር የምትረዳ ናት። በእራት ሰዓት ላይ ዴኒስ የጆን ቤተሰቦች ወደ ጉድጓዱ ለመድረስ እየሞከሩ መሆኑን ሲረዳ አካባቢው እጅግ አደገኛ መሆኑን በመንገር ያስጠነቅቃቸዋል። አክሎም የቆሙት 2 ከተሞች ብቻ እንደሆኑና የፈረንሳይን ጦር ጨምሮ ሰዎች ለጉድጓዱ ቁጥጥር እርስ በርስ እየተዋጉ መሆናቸውን ይነግራቸዋል። ካሚል ናታንን ወደ ክፍሏ ወስዳ ዴኒስ ከሌሎች ህንፃዎች ላይ የሰበሰባቸውን አስደናቂ ቁሳቁሶች ታሳየዋለች። ናታንም በምላሹ የእሱን ከዋክብት ያሳያታል። በማግስቱ ጠዋት ዴኒስ ለጆን ካርታ ይሰጠውና አደገኛ ያልሆነውን መንገድ ያሳየዋል። እንዲሁም በሰራዊት ውስጥ የሚገኘውን የጓደኛውን ስም ይነግረውና ጓደኝነታቸውን የሚያረጋግጥና እርዳታ እንዲያገኙ የሚያስችል የድሮ ፎቶግራፍ ለጆን ይሰጠዋል። በድንገት ዴኒስ እያለቀሰ ጆንን ካሚልን ይዘዋት እንዲሄዱ ይለምነዋል። እናም እሱ ራሱ ወደ ጉድጓዱ ሊወስዳት ቢመኝም ሚስቱን መንከባከብ እንዳለበት ይገልጻል። ጆን ቢያቅማማም አሊሰን ግን ተስማማለች። ከዛም ካሚል ወላጆቿን በእንባ ተሰናብታ በዴኒስ ቫን መኪና ከጆን ቤተሰቦች ጋር ጉዞ ትጀምራለች። ከጥቂት ሰዓታት ጉዞ በኋላ አሊሰን ወጣቶቹ በጥሩ ስሜት ላይ እንዳልሆኑ ስላስተዋለች ለእረፍት መኪናውን ለማቆም ትወስናለች። ጆንም የቱን ትመርጣለህ የተሰኘውን ጨዋታ በመጀመር የሁሉም ሰው ስሜት እንዲቀየር ያደርጋል። በድንገት ግን በመንገዱ ላይ አንዳንድ ተሽከርካሪዎች ይታዩና በርካታ ወታደሮች ይከቧቸዋል። ካሚል የአባቷን የጦር ሰራዊት ጓደኛ ስም በመጥቀስ ወታደሮቹ አካባቢውን እንዲያቋርጡ እንዲረዷቸው ታሳምናቸዋለች። ምሽት ላይ ቡድኑ ሰራዊቱ ከአማጽያን ጋር ወደሚዋጋበት የጦር ቀጠና ይደርሳል። አንድ ወታደርም ሳይታዩ በጫካ ውስጥ ሰርገው እንዲያልፉ ከጦር ግንባሩ በስተጀርባ ይመራቸዋል። ከዛም ጉዟቸውን በመቀጠል የሽቦ አጥሩን አቋርጠው ወደ አደገኛው ቦታ ይደርሳሉ። አሁን ላይ በዙሪያቸው ከሚረግፉት ጥይቶችና ፍንዳታዎች ለማምለጥ ባለ በሌላ ኃይላቸው መሮጥ ነበረባቸው። ቤተሰቡም አንድ ሰው በእሳት ሲቃጠል በአይናቸው ይመለከታሉ። መሪያቸው የሆኑት ወታደሮች ሲቪሎችን ይዘው መሆኑን ለባንከሩ በራዲዮ ሲያሳውቁ የሥራ ባልደረቦቻቸው ጥበቃ እያደረጉላቸው ጉዟቸውን እንዲቀጥሉ ይነግሯቸዋል። ቡድኑም ወደፊት መጓዛቸውን ቀጥለው በመጨረሻም ጉድጓዶቹ ውስጥ ይደርሳሉ። እዛም ጆን በሳሉ ምክንያት ሊወድቅ ይቃረባል። በጉድጓዱ ውስጥ ሲያልፉም በርካታ አስክሬኖችን መሸሽና ወታደሮች ሲሞቱ ማየት ነበረባቸው። በመጨረሻም አንድ መሰላል ላይ ይደርሳሉ። መሪው ወታደርም ወደ ጫካው እንዲወጡና አንድ ሰፈር እስኪያገኙ ድረስ ወደፊት ብቻ እንዲጓዙ ይነግራቸዋል። ጠዋት ላይ ቡድኑ በመጨረሻም ወታደራዊ ሰፈሩን ያገኙታል። ካሚል ከዚህ ቀደም ያልነበሩ ተራራዎችን ተመለከተች። ጆንም ለጉድጓዱ መቃረባቸውን ተረዳ። ስለ ዴኒስ ጓደኛ ወታደሮቹን ሲጠይቁ ግለሰቡ እንደሞተ ይረዳሉ። ሌሎች ወታደሮች ሊረዷቸው ባይፈልጉም ጆን እሱ የሞተ መሆኑንና የሚፈልገው ቤተሰቡን መጠበቅ ብቻ እንደሆነ ይነግራቸዋል። አንድ ሰውም አዝኖላቸው በቅጥሩ ውስጥ በሚገኝ አውቶቡስ ላይ ቦታ ያመቻችላቸዋል። የጆን ቤተሰብና ጥቂት ሌሎች የተረፉ ሰዎች ወደ ጉድጓዱ በሚወስዱ አውቶቡስ ጉዟቸውን ይጀምራሉ። ሆኖም ግን በመንገድ ላይ በደረሰ ፍንዳታ ጉዟቸው ይቋረጣል። ድንገትም አውቶቡሱ በአማጽያን ይከበባል። አንድ ወታደርም ሊከላከልላቸው ቢወጣም ወዲያውን ይተኮስበታል። በመቀጠልም አማጽያኑ አሽከርካሪውን ገለው ስደተኞቹን በሙሉ ከአውቶቡሱ እንዲወርዱ ያስገድዷቸዋል። ጆን ቤተሰቡን አስወጥቶ እሱ ግን ወደ ኋላ በመቅረት ከአንዱ አማጽያን ጋር ግብግብ ይጀምራል። ሌላኛው የታጠቀ አማጺም ጓደኛውን
ለመርዳት ሲሞክር አንዱ ስደተኛ በድንጋይ ጭንቅላቱን መጥቶ ይጥለዋል። በአውቶቡሱ ውስጥም 2 የተኩስ ድምፅ ይሰማል። ጆን መሳሪያውን ይዞ በድል ቢወጣም እሱም በጥይት ተመቶ ነበር። ሁሉም እንደገና ወደ አውቶቡሱ ይመለሱና አሊሰን አውቶቡሱን ስታሽከረክር ናታን የጆንን ቁስል ተጭኖ ይዞለት ነበር። ከጥቂት ደቂቃዎች በኋላ አዲስ የተፈጠረ ተራራ ጫፍ ላይ ይደርሳሉ። ቤተሰቡም ጆንን ደግፈው ጉድጓዱን እስኪያገኙ ድረስ አብረው ይጓዛሉ። የሰሙት ወሬም እውነት ሆኖ ተገኘ። ጉድጓዱ ለም መሬት ያለው ከብክለት የጸዳና ዓለምን እንደገና ለመገንባት ምቹ የሆነ እጅግ የሚያምር ቦታ ነው። በዚያው ቅጽበት ግን ጆን ዝሎ ይወድቃል። ቤተሰቡም የመጨረሻ ስንብት ለማድረግ አጠገቡ ይቀመጣሉ። ናታንም የአባቱን ጸሎት እየደገመ ሁሉም በከፍተኛ እንባ ሲሰናበቱት እያሳየን ፊልሙ እዚህ ጋር ያበቃል።